ታኅሳስ 3 ቀን በዓታ ለእግዝእትነ ማርያም ውስተ ቤተ መቅደስ ተብሎ ታስቦ ይውላል። በዚህ ቀን የአምላክ እናት ድንግል ማርያም ወደ ቤተ መቅደስ የገባችበት ቀን ነው። ወደ ቤተ መቅደስ የገባችበትን ምክንያትና ያደረገችውን ተአምር እናያለን። የብፅዕት ልጅ ናት። ከዕለታት አንድ ቀን ሐና ከእቅፏ አውርዳት መንደር ብትሄድ ቅዱስ ገብርኤል ደብቆባት ጥራግራ አግኝታታለች። ስለዚህ ሐና ኢያቄምን ይህች ብላቴና ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ወስደን አንሰጥምን? የሰጠ ቢነሳ የለበት ወቀሳ እንዲሉ አንዳች ብትሆንብን ከልጃችንም ከእግዚአብሔርም ሳንሆን እንቀራለን አለችው። ኢያቄምም ፍቅርሽ ይለቅብሽ ብዬ ነው እንጂ እኔማ ፍቃዴ ነው አላትና ወዲያው ወደ ቤተ መቅደስ ወሰዷት። ሊቀ ካህናቱ ዘካርያስ የምግቧ ነገር ይያዝልኝ ብሎ መጥቅ መጥቶ ሕዝቡን ሰብስቦ የምግቧን ነገር እንዴት እናድርግ እያሉ ሲጨነቁ መልአኩ ቅዱስ ፋኑኤል ኅብስት ሰማያዊ ጽዋ ይዞ ረቦ ታየ። ዘካርያስ ከዚህ በፊት በስውር ይቀበል ነበርና ለእርሱ የመጣ ሀብት መስሎት ዛሬስ ክብሬን በሰው ፊት ሊገልጸው ነው ብሎ ታጥቆ ሊቀበል ተነሳ። መልአኩም ወደ ላይ ራቀበት። የሊቀ ካህናቱ ተወራሽ ስምዖን ይባላል። እሱም ለመቀበል ቢነሳ ወደ ላይ ራቀበት። ከዚህ በኋላ የእግዚአብሔር ጥበብ አይመረመርምና ምናልባት ለዚች ብላቴና የመጣ ሀብት እንደሆን ብለው ለብቻው አርገዋት ፈቀቅ ሲሉ ድንኩል ድንኩል እያለች ሐናን ስትከተል መልአኩ ፈጥኖ ወርዶ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ በሰው ቁመት ልክ ከምድር አስለቅቆ መገቧት። እመቤቴ ሆይ አስራብኩሽ ይቅር በይኝ ብሏት ወደ ሰማይ አረገ። ቅዱስ ፋኑኤልም ታኅሳስ 3 ቀን ይከበራል። የምግቧ ነገር ከተያዘልንማ ከሰው ጋር ምን ያጋፋታል ብለው ከቤተ መቅደስ አደረጓት። 12 ዓመት መላእክት እያረጋጓት ምግቧን እያመጡላት ሐርና ወርቁን እየፈተለች ኑራለች። በቤተ መቅደስ ሳለች አይሁድ እንጣላታለን ብለው ጦር ሰርተው ሄዱ። የቤተ መቅደሱ አጥሩና ቅጥሩ እሳት ሆኖ የመልሳቸው ጀመር። ይህች መሰሪት በቤተ መቅደሳችን ምትሃት ታሳይበት ጀመር ብለው እኛም እንደሱ ያለ መሰሪ እንፈልጋለን በማለት ተበታተኑና መጥቁል የሚባል መሰሪ ያገኙ። ወርቁን ብሩን ላሙን ነድተው ይህን እንሰጥሃለን፣ ነገር ግን ይህ መካሻ የአቁማዳ መፍቻህ ነው፣ ዋነኛው ዋጋህን ኋላ እንሰጥሃለንና ያችን መሰሪ አጥፋልን አሉት። እሱም ቆይ እደሩ አላቸው። ከዚያም ወርቁም ብሩም ገልና ጠጠር ሆኗል። ደመ ነፍስ ያለው አንቀላፍቶ አድሯል። ለካስ አይሁድ የነገረኝ ሁሉ ሐሰት አይደለም ምሳ ወይኔ ተደፍር ያለው ለካ ብሎ እጅግ ተናደደ። ወዲያው ከአየር 300 አጋንንት ወርደው ምን ያሳዝናሃል ሰማይን ጠቅሉ ብትለን እንጠቀልለዋለን አሉት። በዚህ ጊዜ አንድ ሰው ወርዶላቸው ሥጋውን በልተው ደሙን ጠጥተው ተማምለው ተነስተዋል። እመቤታችንም ዲቸር አዶናዊሮስ ሰራቅ ሰቅሰሬል ህርም ሰክድኤል የሚባል የአምላክ ህቡ ስም ተገልጦላት ትጸልይ ነበርና መልአክ ወርዶ ሰይፉን መዞ ቢያሳያቸው ሁሉ አንድ ጊዜ ጠፍተዋል። አንድም ምድር ተከፍታ ወጣቸዋለች። በዚህ ጊዜ ከአዳም ጀምሮ እስከ እሷ ድረስ ያሉ አበው በአማን ስብሐት በአማን ውድስት እያሉ አመስግነዋታል። ከዚያም ቀን ጀምሮ በአይሁድ ዘመን ተፈርታ ተከብራ ኑራለች። የበዓሏ መታሰቢያ ታኅሳስ 3 ቀን ሆኖ ይውላል። በዚህም ዕለት ድንግል ማርያም በብፅዕት መወለዷ፣ ኅብስተ ሰማያዊ መመገቧ፣ ጽዋ ሰማያዊ መጠጣቷ፣ ወደ ቤተ መቅደስ መግባቷ፣ መላእክት መጎብኘታቸው፣ በቅድስና በንጽህና መኖሯ፣ አምላክን በድንግልና መውለዷ ወዘተርፈ ይነገራል። መናዋ ክብሯ ከኛ ለዘላለም ይደርብን። ወስብሐት ለእግዚአብሔር።